ኃጢአት ሳይናዘዙት ረጅም ጊዜ ከሰውነቱ ላይ የተኛበት ሰው ተንኮል ብቻ ነው ካይምሮ የሚገኝ። ተንኮል ብቻ፣ ስድብ ብቻ ነው የሚገኝ። እንዲሁ አይደረስ እኮ ነው። ሰው እኮ ምን ልሳደብ ብሎ እኮ ሲያቅድም ያደርሰዋል። አይገርማችሁም? ምን ልሳደብ ብሎ ሲያቅድም ያደርሰዋል። እገሌ ይበልጠኛል በሉ እንጂ ትክክል ነኝ አትበሉ። ጭራሽ ይበልጣለሁ እንኳን እኩል ነኝ ይበልጠኛል አለ ማለት ራሱ ክህደት ነው፣ ነውር ነው። እና መጀመሪያ ስለምትበሉ መከራም ሲመጣ መጀመሪያ የሚደርስባችሁ በዚህ ነው። እና መጀመሪያ አትብሉ፣ የመጀመሪያውን ለእግዚአብሔር ስጡ። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው በሚል ርዕስ እንማማራለን። የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 15 ቁጥር 41 ላይ ያለው ቃል ማለት ነው። ይህንን ቃል የተናገረው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ሁላችሁ እንደምታውቁት በቅድስት ቤተ ክርስቲያን ውለታው ከፍ ብሎ የሚታሰብለት የቤተ ክርስቲያን ብርሃን ነው። ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ብርሃነ ለቤተ ክርስቲያን መልእክትህ ያማረ ንዑድ ክቡር ንጹሕ ልዩ የምትሆን ቅዱስ ጳውሎስ አንተ የቤተ ክርስቲያን ብርሃን ነህ ብላ ቤተ ክርስቲያን ሁልጊዜ ታመሰግነዋለች። እግዚአብሔር ከባህሪ ጌትነቱ ከሚያስደንቀው ባህሪው አንዱ የማንንም ውለታ የማይረሳ አመፀኛ አምላክ አለመሆኑ ነው። ዘአኮ ይእምፅ እግዚአብሔር ከመ ይርሳ ተልእኮተክሙ ይላል ቅዱስ ጳውሎስ። እግዚአብሔር አገልግሎታችሁን ይረሳ ዘንድ አመፀኛ አምላክ አይደለም ይላል። ዕብራውያን ምዕራፍ 6 ላይ ሲናገር እግዚአብሔር ለቅዱሳን ያገለገላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም። እግዚአብሔር እስከ ቀዝቃዛ ውሃ ድረስ ወርዶ የማንንም ውለታ አይረሳም። አብርሃም ለእግዚአብሔር ብሎ ቢገዘር ደሙን ቢያፈስ እግዚአብሔር ለአብርሃም ብሎ ደሙን አፍሷል። አብርሃም አንድ ልጁን ለእግዚአብሔር ቢሰጠው እግዚአብሔር አንድ ልጁን ለአብርሃም ሰጥቶታል። እግዚአብሔር ውለታ የሚያስብ አምላክ ነው። ልጆቹንም በአምሳሉ ስለፈጠረን ውለታ እንድናስብ አድርጎ ነው የፈጠረን። ውለታን መርሳት ሰይጣናዊነት ነው። ውለታን የሚረሳተው የዲያብሎስ ወገን ነው። ዲያብሎስ ያን ሁሉ ነገር ተሰጥቶት እንደው እኮ ይገርማል እኮ ያደረገለትን ራሱን እግዚአብሔርን እኔ እኮ እኩል ነኝ እያለ ስለ ራሱ በማሰብ የእግዚአብሔርን ቸርነት በብርሃን ሸልሞ ፈጥሮት ያንን ክዶ ከእግዚአብሔር ጋር እስከመተካከል ድረስ ደርሶ ነበር። እና ሰዎች ብዙ ጊዜ ውለታ እንዲረሱ የሚያደርጋቸው ለራሳቸው ክብር ከመጨነቃቸው የተነሳ ነው። ክፉ ቅናትና ምቀኝነት እንዲሁም ለራስ ክብር መጨነቅ ውለታ ቢስ ያደርጋል። ለራስ ክብር መጨነቅ ዲያብሎስ ለራሱ ክብር ስለሚጨነቅ የእግዚአብሔርን ውለታ ረስቶ ያከበረውን እግዚአብሔር ናቀ፣ ከፍ ያደረገውን እግዚአብሔር አቃለለ። በዚያ ደግሞ እግዚአብሔር እንዲወድቅበት አደረገው ማለት ነው። እና ቅዱስ ጳውሎስ ለእያንዳንዱ ክርስቲያን ሕማም መከራን የተቀበለ እንዲያውም መከራው ከመጽናቱ የተነሳ እንደ ከውስጥ ከመኳሄላ ኮንክዎሙ ለሃዌ ያለው የቅዱስ ጳውሎስ ትንቢት የተፈጸመበት ለወንድሞቼ እንደ ዓላማ ሆንኩ። ዓላማ የሚባለው ወታደሮች ተክለው ተኩስ የሚለማመዱበት የተተከለች ነገር ነው። ያችን ሊመታ ሁሉም አርበኛ እንደሚመለከታት አሕዛቡም ሕዝቡም እኛን ለሞት ይመለከተናል አለ ቅዱስ ጳውሎስ። ለሞት ይመለከተናል። እንደ ጥፍር እድፍ ሆን ይላል። ለእጅ ጣቢ ቦታ አይመርጡለትም፣ በየቦታው ይጥሉታል። ሐዋርያትንም በየቦታው ይጥሏቸው ስለነበረ እንደ ጥፍር እድፍ ሆን ይላል ቅዱስ ጳውሎስ። እንደ ግና ጨዋታ ሆን ይላል። ግናን ይሄኛው ሲመታት ቆይቶ ወይም እና ገና እንለዋለን፣ ያኛው ሌላ በትር ይዞ እንደሚጠብቃት እነ ቅዱስ ጳውሎስን በኢየሩሳሌም ደብድበዋቸው በሮሜ ያሉት ሌላ ዱላ ይዘው ይጠብቋቸዋል። በሮሚያ ደብድበዋቸው በገላትያ ይጠብቋቸዋል። በዚያ ደብድበዋቸው በፊልጵስዩስ
ይጠብቋቸዋል። ይህንን ሁሉ መከራ ተቀብሎ ወንጌልን ያስተማረ ራሱን የካደ ሰውነቱ አልቆ ክርስቶስ በሱ ላይ እስኪያድር ድረስ ያስተማረ የነፍሱ ቅድስና ለስጋው የስጋው ቅድስና ለልብሱ ተርፎ ልብሱ ተቆርጦ ሂዶ ሙት ያነሳ የነበረ ነው ቅዱስ ጳውሎስ። ይሄ ምርጥ ዕቃ አባታችን ቅዱስ ጳውሎስ የቤተ ክርስቲያን ብርሃን 14 መልእክታትን ያስተማረ እስከ 3ኛው ሰማይ ድረስ የተነጠቀ ክርስቶስ ፍጹም ያደረስበት። እንደውም አንድ የቤተ ክርስቲያን አባት ሲናገር ጳውሎስ ማለት እስመ ዘይትናገር ቦቱ ክርስቶስ ይላል። ጳውሎስ ማለት ክርስቶስ የሚናገርበት ሰው ማለት ነው። በትክክል ልሳነ ክርስቶስ ማለት ነው። የክርስቶስ አንደበት ማለት ነው። ዲያብሎስ የሚናገርባቸው ሰዎች አሉ፣ እግዚአብሔር የሚናገርባቸው ሰዎች አሉ። ዲያድርስ የሚባል መናፍቅ አለ። ክፋት ሁሉ ከሱ የሚገኝ ማለት ነው። እሱም ምን ብሎታል ቅዱስ ቄርሎስ? እስመ ጎስአ ቦቱ ዲያብሎስ አቡሁ ይላል። አባቱ ዲያብሎስ እፍ ያለበት ሰው፣ ክርስቶስ እፍ ያለበት ሰው የክርስቶስና የክርስቶስ የሆኑትን ሁሉ ክብር እንደሚናገረው ዲያብሎስ እፍ ያለበት ሰው ደግሞ ክርስቶስንም የክርስቶስንም ወገኖች ሁሉ በማቃለል ዕድሜውን ይጨርሳል። እንደዚህ ነው ማለት ነው። የክደት አረቂ ያሰከረው ሰው ክፉ ነው ይላል ቅዱስ ቄርሎስ። አረቂ ካሰከረው ክደት ያሰከረው ይበልጣል። አረቂ ያሰከረው ሰው በእንቅልፍ ይለቀዋል፣ ግን እንዳትጠጡ። በእንቅልፍ ይለቀዋል። ክደት ያሰከረው ሰው ግን ተኝቶም ይክዳል፣ እየበላም ይክዳል፣ እየሰጡትም ይክዳል። ምንም ሊመልሰው አይችልም፣ አይምሮው ታውሯልና። እና ቅዱስ ጳውሎስ ግን እግዚአብሔር የሚናገርበት ልሳኑ ያማረ ምርጥ ዕቃ የሚያሰኘው በዚህ ዓለም ጥሩ ዕቃ ተብለው የተጠሩት 1-3 ሰዎች ናቸው፣ ብዙ የሉ። ምርጥ ዕቃ ተብለው የተጠሩት አንደኛዋ ድንግል ማርያም ናት። እግዚአብሔርን የያዘች ዕቃ፣ ምርጥ ዕቃ፣ ለእግዚአብሔር የበቃች ዕቃ፣ አደራ የምታወጣ ማይምንት ለዘኢያገምርዎ ሰማያት ወምድር ይላታል ቅዱስ ኤፍሬም። ሰማይና ምድር የማይችሉትን አምላክ ለመወሰን የታመነች ሔዋን የበለስ አደራ እንኳን ለመወሰን አልቻላት ብሎ ነበር እናታችን። ድንግል ማርያም ግን አምላክን ባደርነት ለመወሰን የታመነች። ሰው እኮ ለልጅ እናትነት አልታመን ብለዋል። ድንግል ማርያም ለአምላክ እናትነት የታመነች ናት። ለትልቅ አደራ የታመነች የታጨች እሷ ናት። እና ምርጥ ዕቃ ያሰኛታል። ምርጥ ዕቃ ጸዋሪተ እግዚአብሔር፣ እግዚአብሔርን በከንፈር ለመሳም፣ በእጅ ለመታቀፍ፣ በጀርባ ለማዘል፣ በማህፀን ለመወሰን፣ ጡት አጥብቶ ለማሳደግ የታመነች ማለት ነው። እንዲህ ያለች ስለሆነች እሷን የሚመስል ምርጥ ዕቃ በፍጹም የእግዚአብሔር የጸጋው መዝገብ እንደ ድንግል ማርያም የለም፣ የትም አይገኝም። እግዚአብሔር ጸጋን ሁሉ ያኖረባት ቤቱ ማለት ነው። ጸጋን ሁሉ፣ ጸጋ ነቢያትን፣ ጸጋ ሐዋርያትን፣ ጸጋ ሰማዕታትን፣ ጸጋ ደናግል፣ ጸጋ መነኮሳትን፣ ጸጋ መላእክትን ሁሉ ጸጋ ቤተ ክርስቲያን ሁሉ ያለባት ለጸጋ የታመነች መዝገብ እመቤታችን ቅድስት ድንግል ማርያም ናት። እሷ ምርጥ ዕቃ ትባላለች። ከዚያ ቅዱስ ጳውሎስ በአዲስ ኪዳን ምርጥ ዕቃ ይባላል። እግዚአብሔርን ይዞ የሚዞር ማለት ነው። ወዘልፈ ንጸውር ሞቶ ለክርስቶስ በሥጋነ፣ የክርስቶስን መከራ በሥጋችን ተሸክመን እንዞራለን እንዳለ መከራውን ይዞ ሲዞር ስሙን ይዞ ይዞራል፣ ክብሩን ይዞ ይዞራል፣ አድሮበት ይኖራል። ስለዚህ ቅዱስ ጳውሎስ በእውነት እግዚአብሔርን ተሸክሞ የሚዞር ሰው ነበር። እግዚአብሔርን ይዞ የሚዞር ሰው፣ ክርስቶስ ለሰጠው ለሐዋርያነት አደራ የታመነ። ከደረሳችሁበት ቤት ሂዳችሁ ሰላም ለዚህ ቤት ይሁን በሉ፣ ቢቀበሏችሁ ሰላሜ አብሮ ይገባል ብሏል። ለሐዋርያት የሰጠው ጸጋ ነው። ይህ ለሁሉም ሰው የሚሰጥ አይደለም። በእውነቱ መኑ ሙስቴትክሙ በተክዞ ዘይክል ወስቆ ሀደመተ በዲበ ቆሙ፣ ከእናንተ መካከል በቁመቱ ላይ ተጨንቆ 1 ክንድ መጨመር የሚቻለው አለን ይላል። የለም።
እስቲ እግዚአብሔር ከሰጣችሁ ቁመት ላይ ተጨናነቁና 1 ክንድ ጨምሩበት። ይቻላል? እስኪ እንደው የኔ ጆሮ ጠበብ ያለች ናት ብላችሁ ትንሽ ሴንቲሜትር ጨምሩበት። ይቻላል? አሁን ግን በሰርጀሪ ሳይቻል አይቀርም። እናንተ እኮ የማታረጉት የለም። የከተማ ሰው አስቸጋሪ እኮ ነው በእውነቱ ማለት ነው። አይቻልም። የሰጠን ዘንድ ነው። ይሄንን ምንድነው? አሁን እግዚአብሔር ቁመት ሰጥቷል። ከዚህ በላይ 1 ክንድ መጨመር አትችልም። ምን ማለት ነው? እስከዚህ ሁን ብሎ ሰጥቷል። ከዚህ በላይ አንተ እኔ እችላለሁ ብለህ ጸጋን መጨመር አትችልም። እስከዚህ ስፋ፣ እስከዚህ ኑር ካለ እስከዚያው ኑር ብለውን አባቶች ጌታችን ኢየሱስ ክርስቶስ የነገረን። ተጨንቆ 1 ክንድ መጨመር የሚችል እንደውም አባቶቻችን 1 ክንድ የተባለች ክህነት ናት ይላሉ። ቁመት መደበኛው ቁመት ክርስቲያንነት ነው። የመላው ክርስቲያን ሕይወት ቁመት ተብሏል። ከቁመት በላይ 1 ክንድ የተባለች ግን ክርስቲያኖችን የምታጸድቅ ከእምነት በላይ የምትሆን እምነትን የምትመራ ክህነት ናት። ከናንተ በቁመቱ 1 ክንድ መጨመር የሚችል ማን ነው? ማለት እኔም ለክህነት እበቃለሁ ብሎ ካህን መሆን የሚችል ማን ነው? አይቻልም። ይህን ነው ጌታ ያስተማረ እና ቅዱስ ጳውሎስ ግን ለዚህ ክብር የተመረጠ አባት ነው። የቅዱስ ጳውሎስ በረከቱና ረድኤቱ ይድረሰን። ፍጹም አዛኝ መምህር ነው። ፍጹም ለክርስቶስ የሚቀና መምህር ነው። ፍጹም ለወንጌል ያልሆነው የሌለ መምህር ነው። አሁን እንደው አንዳንድ ጊዜ ቅዱስ ጳውሎስ ቢኖር ኖሮ እንዳንል መጽሐፎቹ አሉ። ይጨንቀናል እኮ የሚመጣው ሁሉ ሲመጣ። አንዳንድ ጊዜ በእውነቱ ማለት እነዚያ በቆሙበት ሁላችን ስናፋችልበት ያስደንቃል። ፍጹም አዝኖ የሚያስተምር ነው እንጂ በሕግ የሚያስተምር ሰው አልነበረም። ቅዱስ ጳውሎስ ራርቶ የሚያስተምር በእስራኤል በጣም ቅዱስ ጳውሎስ ከሚያስደንቀኝ አንዱ በእስራኤል ባህል ሰው ሲታመም የታመመውን ሰው የጸናበትን እየወሰዱ እቤት ይዘጉታል። አንድ ቤት ይዘጓቸዋል። እዚያ ሲዘጓቸው እነዚያን ለመስበክ ቅዱስ ጳውሎስ እቅድ አወጣ። አሁን መቼስ ሆስፒታል ሄዶ ሰዎችን ንስሐ ግባ ይባል ነገር ኧረ ለራሴ በሽታዬ ንስሐ ነው የሚል ሰውየው ምን ተብሎ ይሰበካል? ክርስቶስን ግን እንዲያውቁ ፈለገና ሂዶ እኔም ታምሜያለሁ ብሎ ተኛ። አሞኛል ብሎ ውጋት ያዘኝ ብሎ ያቃስታል እያለ ማለት ነው። ኋላ ጥቂት ቀን ሰንብቶ እንዲው እኮ ይገርማል። ኧረ ክርስቶስ የሚባል መጥቷል አሉ፣ ድውይ የሚፈውስ በእሱ እንማንና ይፈውሳል። ከፈወሰ እንግዲህ ከአንተ በላይ የጸናበት አለ? እስቲ አንተን ይፈውሳል። አምኛለሁ ሲል ወዲያው ያልታመመውን ወገቡን ክርስቶስ ለታምራት ምልክት እንዲሆንለት ቋ አደረገለት። እዚያ በኋላ ወገቡ እየጮኸ ጎባጣ እንደሚቀና ተነሳ። በትክክር እንደታመመ አድርጎለት ለወንጌል ያደረገው ስለሆነ እዚያ በኋላ እኛም በጳውሎስ አምላክ አምነናል ብለው መልሷቸዋል። ስለዚህ ምን አለ? ለታመሙት እንደታመመ ሆንኩላቸው፣ ለታሰሩት እንደታሰሩ ሆንኩላቸው፣ ለወንጌል ሁሉን እሆናለሁ ብሎ የተናገረ ጣዖት በሚመለክበት ሀገር ሂዶ የጣዖት አምላኪዎችን ልብስ ለብሶ አብሮ እየሰገደ አቴና ሂዶ ሲያስተምር የማይታወቀው አምላክ ለፀሐይ አምላክ፣ ለጨረቃ አምላክ፣ ለዝናብ አምላክ፣ ለክረምቱ አምላክ፣ ለበጋው አምላክ ብለው እንደገና ደግሞ ድንገት የማናውቀው አምላክ ብለው የማይታወቅ አምላክ ብለው ታፔላ ጽፈው ሲሰግዱ ያን የማይታወቀውን አምላክ እኮ አወቅኩት ሲሰግድ ቆይቱ ማን ይባላል? ክርስቶስ ብሎ አስተምሮ የመለሰ አባት ነው። የቅዱስ ጳውሎስ አምላክ በወንጌል የሚቀልዱትን ሁሉ ያሳርፍልን። ቅዱስ ጳውሎስ ወንጌልን በሚሰብክ ጊዜ ብዙ ሰው ነበር የሚሰብክ። ታስሮ ሲታሰር ደግሞ ምን ያደርጋሉ? በቅዱስ ጳውሎስ ላይ መከራ ለማጽናት ብለው ወንጌል የሚሰብኩ ሰዎች ነበሩ። እንዲያው እኮ ይገርማል። ምክንያቱም የታሰረ በወንጌል ስለሆነ እሱ ሲሰብክ ደግሞ ምን እንዲባል ነው? ይሄው ዛሬም የእሱ ተከታዮች ነገሩን አላቆሙም ተብሎ እስራት እንዲጨመርበት የማያምኑትን ወንጌል ጳውሎስን ለማሳሰር ይሰብኩ ነበር። ዛሬ እኮ የማያምኑትን ወንጌል እኮ የሚሰብኩ ሰዎች አሉ። የማያምኑትን ወንጌል ማለት ነው። ለሕዝብ ወንጌላዊ ለመምሰል መጽሐፍ ቅዱስን
የማያምኑትን የማይመለከታቸውንም የማይመለከቱትን ወንጌል ጥቅሱን ብቻ አንጠልጥለው የሚመጡ ሰዎች አሉ። ምን አለ ቅዱስ ጳውሎስ? ጳውሎስን ይንደደው ብለው የሚሰብኩ ሰዎች አሉ። በመከራዬ ላይ መከራ ሊጨምሩብኝ ወንጌል የሚሰብኩ ሰዎች አሉ። በቅናት ወንጌል የሚሰብኩ ሰዎች አሉ። በዚያም በዚህም ብሎ ክርስቶስ ይሰበካልና ደስ ብሎኛል ይላል። እሱ ግን በመከራዬም ፈጣሪን አመሰግነዋለሁ ይላል። አንዳንዶቹ ደግሞ የፊልጵስዩስ ሰዎች እሱ በሮም ታስሮ ሳለ ሳንቲም አዋጥተው ከታሰረበት ስለጠየቁት እኛም እንደ ቅዱስ ጳውሎስ ሳንቲም እንዲሰጠን ብለው ስብከት የጀመሩ ሰዎች ነበሩ። እነዚህ ሁሉ ማለት ወንጌልን መባያ ሕግ አደረጋችኋት ያላቸው ለዚህ